ሀይ እንዴት ናችሁ? ዛሬ ትክክለኛ የዩቲዩብ አካውንት አከፋፈት ነው ማሳያችሁ። መጀመሪያ ኢሜል አድሬስ መኖር አለባችሁ፣ የምታውቁት ፓስወርዱን እንዳይጠፋባችሁ፣ ስልካችሁን ስትቀያይሩ እንዳይጠፋ ፓስወርዱን በወረቀት ጽፋችሁ ብታስቀምጡ ታሪፍ ነው። ከዛ ኢሜል አድሬስ ከከፈታችሁ በኋላ ፓስወርዱን የምታውቁትን ዩቲዩብ ላይ ነው የምትሄዱት። ኢሜል አድሬስ ጂሜላችሁ ሲከፈት ዩቲዩብ ላይ ራሱ አፕዴት ያደርግና ይከፍትላችኋል። ከዛ ዩቲዩብ ነው የምንከፍተው፣ ቀጥታ ነው የሚከፍትላችሁ ኢሜል አድሬስ ካላችሁ። ከዛ ይሄ ይመጣል፣ ፕሮፋይል አድርጉበት። ከዛ ፕላስ ምልክቷን ስትነኩ የምትጭኑትን የፈለጋችሁትን ቪዲዮ ከሆነ ከ3 ደቂቃ በታች መሆን የለበትም። ቪዲዮ ከሆነ ሾርት ደግሞ ችግር የለም፣ አንድም ትንሽ ደቂቃ ብትሆን ችግር የለም። ፕላሷን እየነካችሁ የምትፈልጉትን ቪዲዮ መጫን ትችላላችሁ። ግን እንደ መጀመሪያ ከሆናችሁ ቪዲዮ ብትጭኑ አሪፍ ነው። ረጃጅም ሰዓት እንዲኖራችሁ 4000 ሰዓታችሁ ቶሎ እንዲሞላላችሁ ረጃጅም 1 ሰዓት ምናምን የሚሞላ ያቅማችሁን ብትሞሉ ጥሩ ነው። ላይቭም መግባት አሪፍ ነው። ያው ላይቭ ሾርት ከስር የተደረደሩትን ፕላስ የሚለውን ምልክት እየነካችሁ የምትፈልጉትን ማስገባት ትችላላችሁ። ከዛ ዩቲዩብ ስቱዲዮ የሚለውን ከፕሌይ ስቶር ላይ ታወርዳላችሁ። ይሄው እኔ በአጭር ጊዜ ነው የከፈትኩት። 952 ሰብስክራይብ እና ሰዓቱ ደግሞ 729 ነው። አጭር ሰዓት ነው የተከፈተው እና እናንተም ትንሽ ረዘም ያለ እና ትምህርት የሚሰጥ ነገር ፖስት እያደረጋችሁ ተከፋይ መሆን ትችላላችሁ። ከዚህ በፊት ደግሞ ጂሜል አካውንት አከፋፈት ፖስት አድርጌያለሁ። እሱን ከፈለጋችሁ እሱንም እየተከተላችሁ መክፈት ትችላላችሁ። 4000 ሰዓታችሁ እንዲሞላ ላይቭ ብትገቡ አሪፍ ነው። ትንሽ አዲስ አካውንት ሲሆን ሰው የማየት እድሉ የጠበበ ስለሆነ ላይቭ እየገባችሁ ከቲክቶክ ላይ ደግሞ የተለያየ ቪዲዮ እያመጣችሁ ላይቭ እየገባችሁ መስራት ትችላላችሁ። አመሰግናለሁ። ከወደዳችሁ ሰብስክራይብ አድርጉ። ቻው።